ግን በህይወቴ እንደዚህ ጓጉቻ አላውቅም አይደል? በጣም ጓጓሽ አንቺ። ውይ ሀናዬ የጓጉለት ነገር ግን ጥሩ አይደለም ሲባል ሰምቻለሁ። ስለዚህ ምንም አልጓጓም። እሺ ምንም። ሴቶች ግን እስቲ ለምንድን ነው የሚጓጉት? ቆይ አንቺ ራስሽ ነው ወይስ እኔን ነው የምታታልኝ? በእኔ አሁን እንሂድ። ዳጊ ዚዙ ወዴት ነው እንደዚህ ፍልቅልቅ እያልሽ? በጣም ቸኩያለሁ። የልጅነት ፍቅረኛ እኮ ከውጪ መጣ። አብረሻት መጣሽ አይደለ? ኧረ እባክህ እና ብቻ ብትመጣ ለፍቅረኛዋ ነው። እኔ እንደዛ ለማለት ፈልጌ አይደለም። ታሪውኑ ንገራት። ልጅቷ ጭራሽ ሰርግና ጥሎሽ እያሰበችልን ነው። በቃ መጣች። ዳጊዬ አስቆምነህ አይደለ? በቃ የሆነ ቦታ እንቀመጥ። ከዛ በፊት የሚነግርሽ ነገር አለ። ዚዙዬ ምንም ነገር የለም። ሀናዬ ፕሮፖዝ ላይ ያደርገኝ ነው አይደለ? ሂደን ከራሱ ብትሰሚ አይሻልም? ዳጊዬ ተጨነካ አይደለ? ዚዙዬ ረጅም ጊዜ ያልነገርኩሽ ነገር አለ። ምንም መንተባተባ አያስፈልገውም። እኔ እና እሱ ፍቅረኛ ማቾች ነን። በሉ ነው። በይሳት ይቀለዳል። ዚዙ እውነትም ቀልድ። ሁሉም ነገር ቀልድ ይመስልሻል? ትሰሚኛለሽ? ከዚህ በኋላ አጠገቡ እንድትደርሽ አልፈልግም። ዳግም እውነቷን ነው። እውነቱን ነው። እሺ ፍቅርን ፈለግ